የእህታችን የብርቱካን ጉዳይ እንግዲህ አሁንም ማነጋገሩን ቀጥሏል ማለት ነው። አሁን ላይ እየወጡ ያሉ መረጃዎች ደግሞ በጣም ያስደነግጡና አስገራሚ የሆኑ ነገሮች ነው ማለት ነው። እንግዲህ እየተጠቀሰ የነበረው ደምቢዶሎ ዩኒቨርሲቲ እንደምትማር ፋርማሲ እንደሆነ እየተገለጸ ነው። አሁን ደግሞ ፎቶዎች ተያይዘው እየወጡ ያሉ መረጃዎች ሐዋሳ ዩኒቨርሲቲ እንደምትማርና እንዲሁም ደግሞ የአካውንቲንግ ተማሪ እንደሆነች ሆን ብላ አቀናብራ ተከፍሏት ነው እየተባለ የተለያዩ መረጃዎች እየወጡ ይገኛሉ። እናንተስ ምን ትላላችሁ? ኢቢኤስ ቴሌቪዥን በዚህ ግለሰብ ጉዳይ ይቅርታ ቢጠይቅን መልሶ የይቅርታ መግለጫው አንስቶታል። መግለጫው ባጭሩ ልንገራችሁ። ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነቷ የወለደችው ልጇንም ለማሳደግ አቅም የሌላት መሆኑ በመግለጽ ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሐዘንና በእንባ ችግሯን ገልጻልን ነበር። ይህም በሴቶች ላይ እየደረሰ ባለው ጾታዊ ጥቃትና በዚህም ህይወታቸው መራራ የሆነባቸው እህቶችና እናቶች በመርዳት ላይ ባተኮረው ዓላማ በመነሳት ይህን ፕሮግራም ወደ ተመልካቾች ለማድረስ ሞክረናል። ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾች በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ እየተሰራ እንደሆነም ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል። ታዲያም ኢቢኤስ ቴሌቪዥን ጉዳዩ በጥልቀት እየመረመረ እንደሚገኝም ባወጣው መግለጫ ላይ ለመመልከት ችያለሁ። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው ህጋዊ እርምጃ እንዲወስድም ጣቢያችን ከህግ አካላት ጋር ይተባበራል በማለት የኢቢኤስ ማኔጅመንት ያወጣው መግለጫ ያሳያል። ለተጨማሪ መረጃዎች የፕላስ ምልክቷ በመንካት ፎሎ በማድረግ ቤተሰብ ይሁኑ። አስቸኳይ የተባለ የጥንቃቄ መልእክት ልንገራችሁ፣ ላልሰሙት አድርሷቸው። ደህንነታቸውና ጥራታቸው ያልተረጋገጡ የምግብ ዘይትና የለውዝ ቅቤ ምርቶች በዚህ ሰዓት ይፋ ሆነዋል። የኢትዮጵያ ምግብና መድኃኒት ባለስልጣን ህብረተሰቡ እንዳይጠቀማቸው ያላቸውን የምግብ ዘይትና የለውዝ ቅቤዎች ይፋ አድርጓል። እነዚህ ሁለቱም ታዲያ የትኞቹ ናቸው እንዳትጠቀሙ የተከለከሉት የሚለውም በዚህ መሰረትም በዝርዝር ልንገራችሁ። የታገቱት የተለያዩ የምግብ ዘይት ምርቶች እነዚህ ናቸው። በቅድሚያም ሙሃ የተጣራ የምግብ ዘይት፣ ኤርሚያስ የምግብ ዘይት፣ እፎይ የምግብ ዘይት፣ እናት የምግብ ዘይት፣ ፍትህ የተጣራ የምግብ ዘይት፣ ጣራ የተጣራ የምግብ ዘይት፣ ዝናሽ ንጹህ የምግብ ዘይት፣ አስሊ ንጹህ የምግብ ዘይት፣ ንጹህ የምግብ ዘይት፣ ዛራ የምግብ ዘይት፣ ሞያ የምግብ ዘይትና እፎይታ ንጹህ የምግብ ዘይት ሲሆኑ የታገቱት የለውዝ ቅቤ አይነቶች ደግሞ ማዕዛ የለውዝ ቅቤ፣ አያልነህ የለውዝ ቅቤ፣ አደይ የለውዝ ቅቤ፣ አፍያ የለውዝ ቅቤ፣ እስካይ የለውዝ ቅቤ፣ ያሚ የለውዝ ቅቤ። በዚህ መሰረት እነዚህ ምርቶች እንዳትጠቀሙ ተብላችኋል። ለተጨማሪ መረጃዎች የፕላስ ምልክቷ በመንካት ፎሎ በማድረግ ቤተሰቡ። ሰበር መረጃ ኢቢኤስ ይቅርታ ጠይቋል። በአካል መጣ ችግሯን የተናገረችው ወጣት ብርቱካን ተመስገን ደረሰብኝ ባለችው ጥቃትና ሰቆቃ ፍጹም ሰብአዊነት በተሰማው መንገድ ያቀረበችልን መረጃ ተንተርሰን ይህችን ወጣት ወደ አዲስ የህይወት ምዕራፍ ለማሻገር ጥረት አድርገና ይላል መግለጫው። ሆኖም ባለታሪኳ ላይ እየወጡ ያሉ መረጃዎች የሚያሳዩት የተለየ ሆኖ አግኝተነዋል። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው ህጋዊ እርምጃ እንዲወስድ ጣቢያችን ከህግ አካላት ጋር ይተባበራል ይላል። ጉዳዩን ለማጣራት ለሚፈልግ ማንኛውም ህጋዊ አካል ሚዲያችን ተባባሪ እንደሆነ ይገልጻል። ቀጣይ መሰል ስህተቶች እንዳይፈጠሩ ለማድረግ የሚያስችል ስርዓት ለማጠናከር ቃል እየገባን ለተፈጠረው የመረጃ መዛባት ኢቢኤስ ቴሌቪዥን ይቅርታ ይጠይቃል በማለት ገልጿል። ተጨማሪ መረጃዎችን እንዳገኘው በድጋሚ አሳውቃችኋለሁ። ኢቢኤስ ቴሌቪዥን ቀርባ ብዙዎችን በእንባ ያራጨችው ብርቱካን ታስራለች። ታሰረችውም የአዲስ አበባ ፌዴራል ፖሊስ ቢሮ ውስጥ እንደሆነና አሁንም ምርመራ እየተደረገላት እንደሆነ ተነግሯል። ጀዋር መሐመድ አዲስ መረጃ በራሱ የፌስቡክ ፔጅ ላይ ለቋል። ከሰው የነበሩ ግለሰቦች በሰበር ሰሚ ችሎት ነፃ መውጣታቸውን የሚያሳይ ማስረጃ ወይም መዝገብ ነው የለቀቀው። 5 ዓመት በሐሰት ክስ ታስሯል የተባሉት እነዚህ 5 ግለሰቦች ያው በሰበር ሰሚ ችሎት ያው ነፃ መውጣታቸው የሚያሳይ መዝገብ ነው። ሙሉ ጠቅላላ ያለ ፋይሉን አልለጠፈውም፣ ግን የተወሰነ ፋይሉን ነው ፌስቡክ ላይ የለጠፈው። እንዲሁ በሚያስገርም ሁኔታ ደምቢዶሎ ዩኒቨርሲቲ እች ልጅን በ2013 የሁለተኛ ዓመት ተማሪ አይደለችም ወይም ደግሞ አላቃትም ብሏል። ፌስም የዝርችልን ቪዲዮ እስካላስተባበለ ድረስ ደምቢዶሎ ዩኒቨርሲቲ እከሰዋለሁ፣ ወደ ፍርድ ቤት እገትረዋለሁ ብሎ የተናገረ ነው። ሁሉ 17 ተማሪ ከዩኒቨርሲቲ ተወስዶ ሲጠፋ ሲታፈን የት ነበር ጥያቄዎች በደምቢዶሎ ላይ ያስነሳሉ። እውነት ሲጋለጥ ደምቢዶሎ ዩኒቨርሲቲ ለመሸፋፈን ነው ይመስለው። የእናንተ ሀሳብ ምንድነው? ኮሜንት ላይ ጻፉልኝ። አስፈሪ ጭፍጨፋ ህፃናት ላይ ለማድረግ ይህ ግለሰብ ተዘጋጅቷል። ህፃናት ላይ ባሉበት የትም ቦታ ቢሆን ወይ ትምህርት ቤትም የመጨፍጨፍ አደጋ የማድረስ እቅዱ አለኝ። የ19 ዓመት ወጣት ሙሉ ቤተሰቡን ጨፍጭፎ ገለዋል። እናቱን እና 2 እህትና ወንድሙን። ቢቢሲ እንደዘገበው ይህ ግለሰብ ቤተሰቦቹን ገሎ በዛው ቀን ደግሞ 30 የሚደርሱ ህፃናትን ለመግደል ወደ ትምህርት ቤት እያመራ ነበር ፖሊሶች ያዙት። ይህ ጨካኝ እንግሊዛዊ ታዳጊ ቤተሰቦቹንና እኚህ 30 ህፃናትን ከመግደሉ በፊት እንደምትመለከቱት ኩሽና ቤት ውስጥ እንዴት እንደሚገል ዝግጅት እያደረገ ነበር። ይህ እንግዲያ ለማድረግ የፈለገበት አንደኛው ምክንያት የ21ኛው ክፍለ ዘመን አሰቃቂ የህፃናት ጨፍጫፊ ተብሎ ያው በክብረ ወሰን ላይ
እንዲቀመጥ ወይም ደግሞ በታሪክ ላይ ለመቀመጥ ስለፈለገ መግደሉ በፊት የሚናገረው በደንብ አዳምጡት። I am the chosen by Clementine. እዚህን ጭፍጨፋ እቅድ የወሰደው ከልብ ወለድ ወይም ደግሞ ከቪዲዮ ጌም ከዎኪንግ ዴድ ከሚባለው ከዛ ጌም ጋር ሱስ ስለያዘውና ያን ታሪክ አፕላይ ወይም ደግሞ ተግባራዊ ለማድረግ ነው። ዛሬ ዓመት በ2024 እንግሊዝ የፈጸመውን ይህን ወንጀል አሁን በ2025 ፍርድ ቤት ቀርቦ 49 ዓመት ጽኑ እስራት ይጠብቀዋል ተብሏል። እናም ይህ ግለሰብ አሰቃቂ ጭፍጨፋ እንደዛ ልጅ ከማድረግ በፊት ቀድመን በፖሊስ ልናስይዘው እና ደግሞ የስነ ልቦና ሕክምና ልናደርግለት ይገባል። ሁላችሁም ይህን ቪዲዮ ሪፖስት ሼር በማድረግ ልጆቻችን ከሞት እንታደግ። ይህ ግለሰብ በድሮ የቲክቶክ አካውንቱ ላይ ማህበረ እርኩሳን ብሎ የተለያዩ የጥንቆላና አስቀያሚ ነገሮች ይለቅ ነበር። አሁንም ስለዚህ ሰው ተጨማሪ መረጃ ካላችሁ ኮመንት ላይ ጻፉ፣ ለፖሊስ እንድናሳውቅ እናንተም አሳውቁ። አስደናቂ ፕሮጀክት ተመርቋል። ሰምታችኋል? ላሳያችሁ። ሽፉት፣ ይሄን ድልድይ ተመልከቱት። ድልድዩን ይሄ ድልድይ ስንት ብር የወጣበት ይመስላችኋል? በስንት ብር ፕሮጀክት የተመረቀ ይመስላችኋል? ተመልከቷቸው። እነዚህ ለምርቃቱ የሄዱ ሰዎች ናቸው። ፎቶውን ስላይድ እያደረግን እናሳያችሁ። ምርቃቱ ላይ የተገኙ ጉምቱ ምናችሁን ነው የሚያማችሁ? ለዚህ ድልድይ ሀዲያ ዞን ጎንባራ ወረዳ ነው አጋሚ ወንዝ ድልድይ ነው 22 ሚሊዮን ብር ወጥቶበታል። ወዮ ለራሴ ጎንዶሮ ለጥስ ባል ምን ጉድ ናችሁ? አብይ ነው ያሳዝነኝ እኮ ነው፣ ሌላ ማንንም አይደለም። በእናትህ ያ ህልም ኢንዲያ አይነት አሰስ ገሰስ ጋርቤጅ ትራሽ ወጣቱን መስራት የሚችለውን አታሰሩም። ይሄ የማይረባ የሸተተ ፖለቲካችሁ አለ፣ ይሰነጥፋል። አታስጠጉም። እዛው በሌብነት እዛው በምናምን ወተራማመሱት። ያ ህልም ያለው አብይ በእንዲህ አይነት ኮሚኒኬሽን እንኳን በማይገባው ሰዎች የተጠመደ፣ ያ ህልም ያለው አብይ እታች ያሉ እንዲህ አይነት አጋሶች የከበቡት፣ ያ ህልም ያለው አብይ የጦርነት አራራ ባለባቸው ሰዎች እንዲረፍት ያጣ። ያለ አብይ ያልታዘነ ለማን ይታዘናል? አያሳዝንም? አሁን ይሄ ፌደራል መንግስት አያሳዝንም? አሁን ይሄ ሩቅ የሚያስበው ለምን ይመስላል? ጎረቤት ሀገራት እንደዚህ ብለው ሊበሉት ያዘፈዘፉት ገብቷቸው፣ ለኢትዮጵያ ያለው ህልም ገብቷቸው፣ ለሀገር ያለው ህልም ገብቷቸው ከጠነከረ ከቆመ ከሰፋ ወዮልን ብለው እጁ ላይ ያለውን ፓወር አውቀውት የአብይነት ገብቷቸው ኤርትራ 4 ሜጋዋት ኤሌክትሪክ ማመንጫ ከግብጽ ልታገኝ ነው የሚል መረጃ ወጥቷል። እጅግ በጣም የሚያስገርም ነው። 4 ሜጋዋት ስንት ቤት ሊያበራ ይችላል የሚል ጥያቄ እየተነሳ ነው። ሪፖርቶች እንደሚያሳዩት ምንጩን ከታች ተጠቅስላችኋለሁ። ሁለተኛው መረጃ ደግሞ የውጭ ጉዳይ ሚኒስቴር ኡስማን ሳለ በካይሮ ተገኝተዋል። ዛሬ ካይሮ ናቸው። ሌሎች ባለስልጣናቶቻቸውም እንዲሁ ካይሮ ናቸው። ኤርትራን ፕሬስ ይዞት የወጣው መረጃ እንደሚያሳየው በኤርትራና በግብጽ መካከል ታላቅ ስምምነት ተፈጽሟል። ይህ ስምምነት ደግሞ በቀይ ባህር ኢትዮጵያን አናስተናግድም የሚል ስምምነት ነው የፈጸምነው ብለዋል። መረጃው የኤርትራን ፕሬስ ነው። ሁለተኛው መረጃ ደግሞ ወደ ደቡብ አፍሪካ ይወስድናል። እንደሚታወቀው ከዩናይትድ ስቴትስ የተባረሩት የደቡብ አፍሪካው አምባሳደር ዛሬ ደቡብ አፍሪካ ገብተዋል። በዚህም ታላቅ አቀባበል ተደርጎላቸዋል። ዌልካም ዩ አር ሂሮ ብለዋቸዋል አምባሳደሩን። እንደሚታወቀው በዩናይትድ ስቴትስ እና በደቡብ አፍሪካ መካከል ያለው መካረር በጣም ከባድ ሆኗል። አምባሳደሩን አባረዋል። ሳሳዩን አጸፋ ግን እስካሁን ደቡብ አፍሪካ አልመለሰችም። ነገር ግን ምንም ወደ ኋላ ሸብረክ ማለት የለም እያሉ ይገኛሉ። በርካቶች እኚህን ሰው እንደ ጀግና ታላቅ አቀባበል ሲያደርጉላቸው ነበር። ለዓለም አቀፍ መረጃም ይህን ቻናል ፎሎ ማድረግ እንዳይረሳ። ፓይለቶቹ ከተከሰከሰው አውሮፕላን በታምራት ተርፈዋል። እነዚህ 6ቱ ወታደራዊ አውሮፕላኖች የአየር ላይ ትርኢት ወይም ደግሞ ልምምድ እያሳዩ ባለበት ሁኔታ ነው ይህ ክስተት ያው በፈረንሳይ ላይ ተከሰተው። እንግዲህ በዚህ አጋጣሚ እዚሽ ጋር ከኋላ ላይ ያሉት 2ቱ አውሮፕላኖች ይጋጫሉ። ከዛ በኋላ ነው እንግዲህ ይህ ክስተት የተፈጠረውና ሁለቱም አውሮፕላኖች መሬት ላይ ወድቀው ተከስክሰዋል። ምንም እንኳን እነዚህ አውሮፕላኖች እንደምትመለከቱት ወድቀው ቢከሰከሱና ቢነዱም ነገር ግን የፓይለቶቹ ስኬፕ አድርጓል። እንደምትመለከቱት እንዲህ በፓራሹት ያው ከዚህ ወጥተው ነበር። እንዲሁ ደግሞ ማርች 22 25 ደቡብ አፍሪካ ላይ በጣም ልምድ ያለው አውሮፕላን አብራሪ እንግዲህ ይህን አውሮፕላን ቴስት ሲያደርገው እንደምትመለከቱት መጥቶ ይከሰከሳል እና በጣም ከፍተኛ ጉዳት ነው። ያው ሰውየው ሞቷል። በዚህ አጋጣሚ እንዲህ አይነት ወታደራዊ አውሮፕላኖች ግጭት ሊከሰት የሚችለው በምን አይነት አጋጣሚና በምን አይነት አግባብ ነው? እስቲ ላይላ ሼር አድርጉልኝ።